ሰላም ሰላም እንዴት ናችሁ? እስኪ ዛሬ ደግሞ ስለ ፌር ቫልዩ ጋፕ ምንድነው የሚለው እናያለን። ፌር ቫልዩ ጋፕን መረዳት በጣም ትልቅ አድቫንቴጅ አለው። እንዴት ነው የሚፈጠረው? ፌር ቫልዩ ጋፕ እንዴት ነው ትሬድ የምናደርገው የሚለውን እናያለን ማለት ነው። ፌር ቫልዩ ጋፕ ስንል ምን ማለታችን ነው? ፌር ቫልዩ ጋፕ ምንድነው የሚለውን ስንመለከት ማርኬት ላይ በፍጥነት እንቅስቃሴ በሚያደርግ ታይም ወይም ደግሞ ማርኬት ዋጋው በፍጥነት በሚንቀሳቀስበት ታይም የሚፈጠር የፕራይስ ኢምባላንስ የምንለው ነው። በሶስት ካንድሎች መካከል የሚፈጠር ማለት ነው። የመጀመሪያው ካንድል አለ፣ ሁለተኛው ካንድል አለ፣ ዘንድ ሶስተኛው ካንድል አለ። ስለዚህ በሁለቱ መካከል የምትገኘዋን ይችኛውን ጋፓን ፌር ቫልዩ ጋፕ እንላታለን ማለት ነው። ይሄ ቡሊሽ ሲሆን ነው። በተመሳሳይ ደግሞ ምንድነው የቢሪሽ ፌር ቫልዩ ጋፕ ሲሆን ደግሞ የመጀመሪያው ካንድል አለ የሱ ሎወስቱ እና የሶስተኛው ካንድል ደግሞ ሃይስቱ መካከል ያለው ጋፕ እሱን ቤሪሽ ፌር ቫልዩ ጋፕ እንለዋለን። ማርኬት ወደዛ ቦታ ላይ እንደ ማግኔት ይሳባል ወይም እዛ ቦታ ላይ ያንን መጥቶ ለመሙላት ይመለሳል። ያንን በሚያደርግ ጊዜ እኛ ሴታፓችን አመቻችተን መግባት እንችላለን ወይም ፌር ቫልዩ ጋፕን መጠቀም እንድንችል ያደርገናል ማለት ነው። ስለዚህ ፌር ቫልዩ ጋፕ ብቻውን አንጠቀመውም። ብዙ የምናያቸው ነገሮች ሊኖሩ ይችላሉ። ምክንያቱም አንድን ነገር ብቻ አይተን ትሬድ ላናደርግ ስለምንችል፣ ምክንያቱም ቫሊድ የሚሆነው የት ጋር ሲደርስ ነው ምን ሲያደርግ ነው የሚለውን ስለምናይ ማለት ነው። ፌር ቫልዩ ጋፕን አንደርስታንድ ማድረግ ምንድነው ታዲያ የሚጠቅመን የሚለውን ስንመለከት ምክንያቱም ፕራይስ ወደዛ ቦታ መጥቶ ሪትሬስ ሲያደርግ ወይም ደግሞ ሲመለስ ትክክለኛ መግቢያ እድሎችን ስለሚፈጥርልን እሱን አንደርስታንድ ማድረግ በጣም የተሻለ ነው። እንዲሁም ደግሞ ማርኬት ወደዛ ቦታ ምን ብያቸዋለሁ እንደ ማግኔት ነው ይሳባል። ያንን ጋፕ ለመሙላት ስለሚመጣ ማለት ነው። ስለዚህ ያንን በማድረግ ብቻውን አንጠቀምም። ሌሎች የምናያቸው ኮንፈረንሶች ይኖራሉ እንደ ኦርደር ብሎክ፣ ሰፕላይ ዲማንድ፣ ሊኩዊዲቲ ሌሎችንም አይደል እነሱን በመጠቀም እንትን ማድረግ እንችላለን። እንግዲህ ማርኬት ላይ ምንድነው ሁልጊዜም የትኛውም ስትራቴጂ የትኛውንም ኮንሰፕት የትኛውንም የትሬዲንግ ስታይል ቢኖረን አንዱ በራሱ በቂ አይደለም አይደለ? አንዱ ከአንዱ ጋር ያያያዝን ነው የምንሄደው። ማርኬት ቢሄቪየሩን እንደሚፈጥረው እንደየሁኔታው ነው የምናደርገው እና ፌር ቫልዩ ጋፕም ላይ ያለውን ነገር ስንመለከት በተመሳሳይ ሌሎች ጋር እንዳየ ነው። ምን ሲያደርግ ነው ቫሊድ ሊሆን የሚችለው እንዲሁም ደግሞ ኢንቫሊድ ሊሆን የሚችለው የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል ማለት ነው። ፌር ቫልዩ ጋፕ እንግዲህ ምን ብለናል? ቡሊሽ ፌር ቫልዩ ጋፕ አለ፣ እንዲሁም ደግሞ ቢሪሽ ፌር ቫልዩ ጋፕ አለ። ቡሊሽ ፌር ቫልዩ ጋፕ ሲሆን ማርኬት አፕትሬንድ ላይ እየሄደ ያለ ማርኬት ላይ ቦስ ወይም ደግሞ ብሬክ ኦፍ ስትራክቸር እየሰራ የሚሄድ ማርኬት አለ። አፕትሬንድ ማርኬት ነው። እዛ ላይ የምናገኘው ጋፕ ነው። ያን ጋፕ ቫሊድ የሚሆነው ምን ሲያደርግ ነው ወይ ደግሞ ምን ሲሆን ነው የሚለውን ነገር አንድ ባንድ በተወሰነ መንገድ እነሱን እናያቸዋለን። በተመሳሳይ ደግሞ ያው ቤሪሽም ሲሆን ምን ሲያደርግ ነው የሚለውን በደንብ ማየት እንችላለን። እዚህ ጋር ለምሳሌ እንደምትመለከቱት አይደል ትልቅ ጋፕ አለ። ብዙ አይነት ጋፖችን ልናገኝ እንችላለን። ሞር ግን የበለጠ የፌር ቫልዩ ጋፑ ወይም ደግሞ ኤፍቢጂው ምን ሲያደርግ ነው የት አካባቢ ስናገኘው ነው የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል። የመጀመሪያ ቦስ እየሰራ የሚሄድ ማርኬት ላይ ብሬክ ካደረገ በኋላ የምናገኘው ከሆነ እና ያ ምንድነው የመጀመሪያው ቫሊድ ነው ብለን እንድንል የሚያደርገን አይደል? ወይም ደግሞ ኢንቫሊድ ነው ልክ አይደለም እንድንል የሚያደርገን ነገር አለ። ስለዚህ ቫሊድ እንዲሆን የሚያደርገው ነገር ምንድነው የሚለውን ስንመለከት የመጀመሪያው አንሜቲጌት መሆን መቻል አለበት። ምን ማለት ነው? አንሜቲጌት መሆን መቻል አለበት ማለት መነካት የለበትም ማለት ወይ ደግሞ ከዚህ በፊት የተነካ ወይ መጥቶ ማርኬት እዛ ቦታ ላይ ተመልሶ መሄድ የለበትም። ፍሪሽ መሆን መቻል አለበት ማለት ነው አይደለ? ስለዚህ ይሄን አንደኛው ነው። ምክንያቱም ማርኬት አንዴ ፊል ያደረገውን ድጋሜ መጣ ማለት ወይ ኦልሞስት እንትን ያደርጋል ኦልሞስት ወርክአውት ላይ ያደርግ ይችላል። ስለዚህ ፊል መደረግ የለበትም ወይም ደግሞ ሚቲጌት መደረግ መቻል የለበትም ማለት ነው። ስለዚህ አንሚቲጌት መሆን መቻል አለበት። ያ ከሆነ ግን ፌል ያደርጋል። ይሄ አንደኛው ነው። ሌላኛው ምንድነው? ሪያክሽን ያስፈልገዋል አይደል? ሪያክሽን ማለት ምን ማለት ነው? ማርኬት ለምሳሌ እየወጣ ነበረ እየወጣ ሄደ አይደል? ተመልሶ ሲመጣ የሚመጣበት ሙቭመንት የምናየው እንደገና ደግሞ በቦዲ ነው በዊክ አመጣጡን ማርኬትን በደንብ አንደርስታንድ ማድረግ ያስፈልጋል። እንደገና ደግሞ 2-3 ቦታ ላይ ፌር ቫልዩ ጋፕ ሊኖር ይችላል። ስለዚህ የትኛው ጋር ነው ትክክለኛ ፌር ቫልዩ ጋፕ ያለው የሚለውን በደንብ አይደንቲፋይ ማድረግ በደንብ መለየት ያስፈልጋል። ሁሉም ፌር ቫልዩ ጋር ቫሊድ ነው ማለት ስላልሆነ ማለት ነው። ስለዚህ ቫሊድ የሆኑት የትኞቹ ናቸው? እንዴት አድርገን ነው ቫሊድ የሆነውን ትሬድ የምናደርገው የሚለው በደንብ መለየት ያስፈልገናል ማለት ነው። ይሄ አንዱ ነው። ሁለተኛው ነው። ሌላው ሶስተኛው ደግሞ የምናገኘው ምንድነው?
ሰፕላይ ኤንድ ዲማንድ ኤሪያ ላይ ያንን የምናገኘው ከሆነ አሪፍ ኮንፈረንስ ነው ወይ ደግሞ አሪፍ ኮንፈርሜሽን ነው። ለእኔ የሚጠቀመው እሱን ነው። ፌር ቫልዩ ጋፕን ለምሳሌ ብሬክ እያደረገ የሄደ ለምሳሌ ሰፕላይን ወደ ዲማንድ የቀየረው ማርኬት ላይ ማርኬት እዛ ጋር ፌር ቫልዩ ጋፕ ጥሎ ቢሄድ ወይም ደግሞ ጋፕ ጥሎ ቢሄድ እና ካልተነካ ማርኬት ያንን ቦታ መጥቶ ምናልባት ሰፕላይን ወደ ዲማንድ ስለቀየረው አንዴ ያንን ሪቴስት አድርጎ ተመልሶ እንትን ማድረግ ይችላል። እንዲሁም ደግሞ በተመሳሳይ ቤሪሽ ማርኬት ላይም እንደዚሁ ብሬክ አድርጎት ዲማንድን ወደ ሰፕላይ ከቀየረው በኋላ መጥቶ እንደገና አሁን ምን ያደርገዋል? ያን ቦታ ቴስት ያደርገዋል። ስለዚህ እዛ አካባቢ የማገኘው ከሆነ ምንድን ነው ጠንካራ የሆነ ወይም ቫሊድ የሆነ ፌር ቫልዩ ጋፕ ይኖረኛል ማለት። ስለዚህ ማርክ አድርጌ ምን ማድረግ ነው እዛ ቦታ ሲመጣ ትሬድን አክቲቬት ማድረግ ነው ማለት ነው። ስለዚህ ሁሉም ቦታዎች ግን ምን አይደሉም ፌር ቫልዩ ጋፕ ስላልሆኑ ሁሉንም ማስመረን መጠበቅ አይጠበቅብንም። የሚጠበቅብን ምንድነው የቱ ጋ ነው ስትሮንግ የሚሆነው የቱ ጋ ነው የበለጠ የኔን ዊን ሬት ወይም ደግሞ የበለጠ እኔን ሰክሰስ ሊያመጣ የሚችለው ውጤታማ ትሬድ እንዲወስድ የሚያደርገኝ የሚለውን በደንብ ማየት ያስፈልጋል። ስለዚህ በጣም ወሳኙ ነገር ምንድነው እነዚህ ኬ ሌቭሎች ላይ ወይም ደግሞ እነዚህ ሰፕላይ ዲማንድ አካባቢ የምናገኘው ከሆነ በጣም የተሻለ ነው ማለት። ስለዚህ ፕሮባብሊ ምንድነው የተሻለ ሴትአፕ ያለው ቦታ የት ጋ ነው የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል። የት ጋ ነው የተፈጠረ ያለው የሚለውን መረዳት ያስፈልጋል ማለት ነው። ይሄን ካልኳችሁ ዘንዳ ፌር ቫልዩ ጋፕን ስንጠቀም አይደል መሳሳት የሌሉብን ነገሮች አሉ። ያው ነካክቻቸዋለሁ። እሱም ብቻ አይተን ትሬድ መግባት አንችልም። በቃ ፌር ቫልዩ ጋፕ እዚህ ጋር ክሬት አድርጓል ልግባ ማለት የለብንም። ምክንያቱም በቂ ስላልሆነ ሌሎች ነገሮች አሁን ያልኳችሁን ነገሮች ማየት ያስፈልጋል። ኦኬ የት ሌቭል ላይ ነው ያለው ማርኬቱ? ባይ ለማለት ዲማንድ ላይ ነው ያለው? ሴል ለማለት ሰፕላይ ኤሪያ ላይ ነው ያለው? ወይስ የት ጋር ነው ያለው የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል ማለት ነው። ሌላኛው ትሬንዱን መከተል ያስፈልጋል። ለምሳሌ ትሬንዱ ምንድን ነው? በቃ በጣም አስፈላጊ ነገር ደግሞ እሱ ነው። ትሬንዱን በደንብ አንደርስታንድ ካደረግን በኋላ ነው ወደ እንደነዚህ አይነት ነገሮች ለምሳሌ ሌሎችንም ከዚህ በፊት ያየናቸውን አይደል ስለ ቦስ አይተናል፣ ኦርደር ብሎክ አይተናል ምናምንና እያንዳንዳቸው ተያያዥነት ስላላቸው ወይም ደግሞ የሆነ ዝም ብለን አንድን ነገር ብቻ በራሱ ትሬድ ስለማይደረግ ማለት። ስለዚህ እነዚህ ነገሮች በጣም ያስፈልጉናል። እያንዳንዱ ፌር ቫልዩ ጋፕ ይሞላል ማለትም ደግሞ አይደለም። መጥቶ እዛ ቦታ ላይ መጥቶ ያከብረዋል ማለትም አይደለም። ማርኬት ነው ላይከበርም ይችላል። ሁሉም የምንላቸው ነገሮች ለምሳሌ ይሄ ዲማንድ ኤሪያ ነው ብሬክ አይደረግም ማለት አንችልም። በቃ ማርኬት ሊሰራ የሚችለው ነገር ፕሮባቢሊቲ ነው። ትሬድ የፕሮባቢሊቲ ጉዳይ እንጂ የእርግጠኝነት ጉዳይ አይደለም። እና ይሄንን በደንብ አይ ቲንክ ሁላችሁም አንደርስታንድ አድርጉታላችሁ ብዬ አስባለሁ። ለዚህ ነው ትሬዲንግ ከባድ ያደረገው ወይም ደግሞ ቀላል ያልሆነው ማለት ነው። ኤስኤምሲ ኮንሰፕት ላይ እንግዲህ ፌር ቫልዩ ጋፕ በጣም ትልቅና ጠቃሚ የሆነ መሳሪያ ነው ወይም ደግሞ እንደ እንትን ነው እንደ ኮንሰፕት ነው። ፌር ቫልዩ ጋፕን ግን ብቻውን በራሱ በቂ አይደለም። ወይም ደግሞ ውሳኔን አንድ ነገር ለማድረግ በቂ አይደለም። ብዙ የምናያቸው ነገሮች ይኖራሉ። ማርኬት ስትራክቸር እንዳልኳችሁ ማርኬት ትሬንዱን ማየት፣ ሌሎችን ኦርደር ብሎክ ማየት ሊጠበቅብን ይችላል። ከምንም በላይ ግን ደግሞ አብሮ የሚሄድ ሁል ጊዜ ምንድነው ማርኬት ላይ ሪስክ ማኔጅመንታችንን በዛው አብሮ ማስኬድ ያስፈልጋል። ለምሳሌ አራሩ ማይመጣልን ከሆነ ፌር ቫልዩ ጋፕ ስላለ ብቻ እንትን ላንወስደው እንችላለን ማለት ነው። ስቶፕ ሎሳችን በጣም የሚያሰፋብን አይነት ቦታ ላይ ከመጣ ምናምን ላንወስደው እንችላለን ማለት ነው። እነዚህ ነገሮች በመረዳት ምን ማድረግ ይቻላል? ትሬዳችንን አክቲቬት ማድረግ እንችላለን ማለት ነው። ለዛሬ የነበረን ቆይታ እዚህ ላይ ያበቃል። በተወሰነ መንገድ ትንሽ አጠር ባለ መልኩ ለማሳየት ሞክሬያለሁ። በቀጣዩ ሰፋ ባለ ነገር እንድሰራላችሁ የምትፈልጉ ከሆነ ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ የቀጣይ የፎሬክስ ትሬዲንግ ላይ ያሉ ትምህርቶችን እንድትከታተሉ ጋብዛችኋለሁ። የደወል ምልክቷን በመጫን ቀጣይ የሚመጡላችሁን ቪዲዮዎች በማየት የትሬዲንግ ጆርኒያችሁን የትሬዲንግ ስኪላችሁን በደንብ ማዳበር ትችላላችሁ ማለት ነው። በቀጣይ እስከምንገናኝ ቴንኪው፣ መልካም ጊዜ።